በ2006 የዓለም ዋንጫ ማጣሪያ ላይ ዓለምን ያስደነገጠ አንድ ታላቅ ታምር ተፈጥሯል። የህዝብ ብዛቷ ከአዲስ አበባ አንዱ ክፍለ ከተማ ከግማሽ በታች የሚሆን በዓለም ካርታ ላይ በጥቃቅን ነጥብ የምትታይ አንዲት ትንሽ ደሴት ጎረቤት ሀገራትን በልጣ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ስሟ ኩራካዋ ይባላል። ብዙዎች ይቺ ሀገር የት እንደምትገኝ እንኳን አያውቁም። ለመሆኑ ይቺ አነስተኛ ሀገር ማን ናት? ይህን ታላቅ ታምር በምን ታክቲክና ታሪክ አሳካችሁ? በዚህ ቪዲዮ የኩራካዎች አስገራሚ ማንነት እና ወደ ዓለም ዋንጫ ያደረገችውን አስደናቂ ጉዞ በዝርዝር እንመለከታለን። ሰብስክራይብ አድርጋችሁ አብራችሁን ቆዩ። ኩራካዋ በካሪቢያን ባህር ደቡባዊ ክፍል ላይ የምትገኝ እጅግ በጣም አነስተኛ ደሴት ናት። አጠቃላይ የቆዳ ስፋቷ 444 ስኩዌር ኪሎ ሜትር ብቻ ሲሆን አጠቃላይ የህዝብ ብዛቷ ደግሞ 150 ሺህ አካባቢ ነው። ይህ ማለት የሀገሪቱ ሙሉ ህዝብ ቢሰበሰብ እንኳን ታዋቂውን የባርሴሎና ካምፕ ኑ ስታዲየም 2 ጊዜ እንኳን ሊሞላው አይችልም። ሀገሪቱ በይፋ የሆላንድ ግዛት አካል ስትሆን በነጭ የአሸዋ ዳርቻዎቿና በሰማያዊ ባህሯ ትታወቃለች። ኩራካዋ ምንም እንኳን አሁን ለመጀመሪያ ጊዜ ለዓለም ዋንጫ ብታልፍም ለእግር ኳስ ግን አዲስ አይደለችም። ባለፉት 30 ዓመታት በሆላንድ ብሔራዊ ቡድን ውስጥ ታላቅ ታሪክ የሰሩ ተጫዋቾች የዘር ግንዳቸው ከዚህ ደሴት የመጣ ነው። እንደ ፓትሪክ ክላይቨርት ያሉ ታዋቂ አጥቂዎች እና በአሁኑ ዘመንም የሆላንድ ኮከብ የሆኑ በርካታ ተጫዋቾች ከዚህ ደሴት ጋር ጥልቅ የደም ትስስር አላቸው። ክላይቨርት ከዓመታት በፊት ወደ ደሴቱ ተመልሶ የብሔራዊ ቡድኑ መዋቅር ዘመናዊ ማድረጉ ዛሬ ለምናየው ታላቅ ስኬት መሰረት ጥሏል። ኩራካዋ እንዴት ወደ ዓለም ዋንጫው ልታልፍ ቻለች? ይቺ 150 ሺህ ህዝብ ብቻ ያላት ሀገር እንዴት ወደ 2026ቱ የዓለም ዋንጫ ማለፍ ቻለች? ሚስጥሩ የሚጀምረው ታዲያ እዚህ ጋር ነው። የኩራካዋ እግር ኳስ ፌዴሬሽን በሆላንድ ሊግና በተለያዩ የአውሮፓ ክለቦች ውስጥ የሚጫወቱ ነገር ግን የዘር ሐረጋቸው ከኩራካዋ የሚመዘዝ ፕሮፌሽናል ተጫዋቾችን በሙሉ በአንድ ጥላ ስር ሰበሰበ። ለብሔራዊ ቡድን የተጠሩት ተጫዋቾች ስንመለከት ከ24 ተጫዋቾች 11ዱ በኔዘርላንድ ሊጎች ውስጥ የሚጫወቱ ሲሆን 3ቱ በእንግሊዝ፣ 3ቱ በቱርክ ሊግና የቀሩትም በሌሎች የአውሮፓ ሊጎች ውስጥ የሚጫወቱ ናቸው። እንዲሁም አብዛኞቹ ተጫዋቾች የኩራካዋ እና የሆላንድ ጥምር ዜግነት ያላቸው ናቸው። ከ24ቱ ተጫዋቾች መካከል ታይ ቾንግ የተባለው ተጫዋች ብቻ ነው በደሴቷ ውስጥ የተወለደው። በእነዚህ ተጫዋቾች የተገነባው ብሔራዊ ቡድን በማጣሪያው ላይ ጃማይካ፣ ፓናማ እና ኮስታሪካ የመሳሰሉ ሀገራትን በማሸነፍ ለዚህ ደረጃ በቅተዋል። በተለይ ከምድቡ አንደኛ ሆኖ ለማለፍ ከጃማይካ ጋር የተደረገው ጨዋታ ለደሴቲቱ ደጋፊዎች የሞት ሽረት ፍልሚያ ነበር። ጨዋታው 0-0 የተጠናቀቀ ሲሆን ኩራካዋ በአንድ ነጥብ ብልጫ ከምድቡ አንደኛ ሆና ማለፍ ችላለች። ይህ የኩራካዋ ጉዞ እግር ኳስ በገንዘብና በህዝብ ብዛት ብቻ ሳይሆን በትጋትና በጠንካራ እቅድ ተአምር መስራት እንደሚቻል ያሳየ ትልቅ ማረጋገጫ ነው። በ2026ቱ የዓለም ዋንጫ ይቺ ሀገር ምን አይነት ጊዜ እንደምታሳልፍ ዓለም በጉጉት እየጠበቃት ነው። በምድብ ኢ ከጀርመን፣ ኮት ዲቫር እና ኢኳዶር ጋር የተደለደለች ሲሆን ከባባዶቹን ተጋጣሚዎች አሸንፋ ወደ ቀጣዩ ዙር ታልፍ ይሆን? አብረን የምናየው ይሆናል። ቪዲዮ ከተመቻችሁ ላይክ እንዲሁም ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ቻው።